ለሰው ልጆች ሁሉ ምሕረትን ትለምናለህ፣ ተጋድሎህ ይበረታልና ተነስ ወደ ዝቋላ ሂድ አሉት መላእክት። አባታችን ገብረ መንፈስ ቅዱስ ወደ ዝቋላ ተመለሰ። ነቢያትና ሐዋርያት ወገናችን እያሉት መላእክት በክንፎቻቸው አቅፈው እመቤታችን ቅድስት ድንግል ማርያም ወዳጄ እያለችው በመብረቅ ላይ ሆኖ ወደ ዝቋላ ሄደ። ዝቋላ ላይ የአባታችንን ጽድቅ በጎ ሥራውን የሚያደናቅፍበት የአጋንንት ሰራዊት አባታ ተተከለ። ያዕቆብ በሎዛ ያያት መሰላል በምድረ ከብድም ተተከለች። የአባቶች አባት ያዕቆብ ከአባቶች ጋር እንደገና ትደሰት ዘንድና የአባቶች አባት አብርሃም፣ ይስሐቅ፣ ነቢያት፣ ሐዋርያት፣ ቅዱሳኑ ሁሉ ነው። መሰላሉ የአባታችን የአቡነ ገብረ መንፈስ ቅዱስ የሰውነቱ ንጽሕና ነው። በዚያ መሰላል ላይ ጸሎቱ ወደ ሰማይ ይወጣል፣ ወደ እግዚአብሔር ዙፋን ፊት ይቀርባል። ዳግመኛ በዚያ መሰላል ለጸሎቱ መልስ ይወርዳል። መላእክት ጸሎቱን ያሳርጋሉ። አባታችን እጁን ዘርግቶ ለጸሎት በቆመ ጊዜ የሰማይ በር ይከፈታል፣ መንበረ ጸባዖት ድረስ ያያል። ርዕሰ አበው ነውና አባታችን ገብረ መንፈስ ቅዱስ በተራራና በዋሻ የሚገኙትን መነኮሳትን እየሄደ ይጎበኛቸዋል። አመጣጡ እንደ ነፋስ፣ አካሄዱም እንደ መላእክት ነው። አባታችን ከዚህ ዓለም የሚለይበት ሰዓት ደረሰ። በዚህ ጊዜ ወደ ብሔረ ሕያዋን ሄዶ እግዚአብሔር የመረጣቸውን ጎብኝቶ ተመለሰ። ጌታችን ኢየሱስ ክርስቶስ ከአባታችን ከገብረ መንፈስ ቅዱስ ጋር ቃል ኪዳን አደረገ። ከመረጥኳቸው ጋር ቃል ኪዳኔን አደረግኩ እንዳለ መታሰቢያህን ያደረገውን ስምህን የጠራውን በጸሎቴ የታመነውን እምርልሃለሁ። ለጾም አዳሪዎች ምጽዋትን የሚሰጥ የተራበውን የሚያበላ የተጠማውን የሚያጠጣ ከአንተ ጋር በሰማያት አኖረዋለሁ አለው። አባታችን ገብረ መንፈስ ቅዱስ ቃል ኪዳን የተቀበለበት ቀን ጥቅምት 5 ቀን ነው። አባታችን ገብረ መንፈስ ቅዱስ ከዚህ ከሚያልፈው ዓለም ወደማያልፈው ዓለም የሚለይበት ቀን በደረሰ ጊዜ በ1415 ዓመተ ምህረት መጋቢት 3 ቀን አርብ ታመመ።